ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ኢትዮጵያውያን ኤርትራ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ይዤ የመጣሁት የኩናፋ ባለፈው ሌላ አይነት ነው። የዛሬ ደግሞ ሌላ አይነት አሰራር ነው። የተለያዩ ብዙ አይነት አሰራሮች አሉት እና ዛሬ ደግሞ ሌላ ነው ማለት ነው። ወደ አሰራሩ እንሂድ። ወደ አሰራሩ ከመሄዳችን በፊት እንግዲህ ከትናንት ወዲያ የለቀኩት ቪዲዮ ላይ የአቀራረጽ ችግር ነበረው። ይቅርታ ጠይቃለሁ። ቀንጨብ አድርገን እንየው እስኪ ወደ ስራው ከመሄዳችን በፊት። ዋው ነው፣ በጣም ቆንጆ ነው። ወደ ስራው ስንሄድ በረዶ ውስጥ ከበረዶ ቀን አሁን ያወጣሁት። ከበረዶ ውጭ ከሆነ ጥብቅብቅ የማለት ባህሪ ያለው፣ ከበረዶ ሲወጣ እንደ ፍርፍር ይላል፣ ቁርስ 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 ይላል፣ ጠንከር ይላል፣ ግን ጥሩ እንትን ይኖረዋል ማለት ነው። አለበዛ ከበረዶ አውጥተን ፍሪጅ ራሱ ብናቆየው ልክ አይመጣም። ከበረዶ ውስጥ እንደወጣ ወዲያው ኩናፋው በእርግጥ ባለፈውም ሰርቻለሁ፣ ግን ይሄ ሌላ አሰራር ነው፣ ያ ሌላ አሰራር ነው፣ ይለያያል። አንድ ቢሆንም ያኔ ያ በክብ ነው፣ ይሄ ደግሞ ሰፊ በትሪ ማለት ነው። አሁን በቀላሉ ተቆራረጠ ማለት ነው። ውጭ ብናቆየው ግን የሆነ ጥብቅብቅ ብሎ ልክ አይመጣልን። መሆን አሪፍ ሆኗል። እዚህ ጋር ቅቤ 200 ግራም ቅቤ ከበረዶ አውጥቼ አቅልጫለሁ። 200 ግራም ነው። እሱን በደንብ በእጅ አዋህደዋለሁ። አሁን በማንኪያው እንትን ልበልና በእጅ በደንብ እንዲዋሃድ አደርጋለሁ። በደንብ ማዋሃድ አለብን ከቅቤው ጋር። በኋላ ፍርፍር ያኔ እንዴት ነው እንደ ንፍሮ እንዳይሆን ብትንትን እንዳይልብን እንዲጣበቅ ማለት ነው። እንደ ቆሎ ብትንትን ያለ እንዳይሆን በደንብ እንዲጠባበቅ። በእርግጥ እንትን አድርግበታለሁ። ምስሊ እሱ ደግሞ የማጣበቅ እንትን አለው፣ ጣፋጭነትም አለው፣ ማጣበቅም እንትን አለው፣ የማጣበቅ ባህሪ አለው። ይሄ ተጠቀምኩ ሊሆን ይሄ ማለት ነው። ለየትኛውም ኬክ ነው ድምጽ ገባብኝ። በድንገት በር ተበረገደ። እንግዲህ ምን ማድረግ አይቻልም። አሁንም የክሬሙን ከጨመርኩ በኋላ በደንብ አዋህደዋለሁ። አሁን ይሄ በደንብ የማጣበቅ ባህሪ ስላለው አሪፍ ይሆናል ማለት ነው። ጊዜውን ያስረዘምኩት በደንብ ስለሚያስፈልገው ነው፣ ለዛ ነው። አሁን በደንብ በቅቤ አጥቤዋለሁ። በቅቤ እንቀባዋለን እንዳይዝ።
ቅቤ ነው ያደረኩት። ከእንትን የተረፈ ነው ትንሽ አስቀርቼ አሁን እሱን በጣም ሳንሞላ እንጠቀማለን። ምክንያቱም በኋላ ክሬም እና ከላይ ራሱን እንደርባለን ማለት ነው። ሁለት ጊዜ ነው የምንሰራው፣ ደብል ነው የምናደርገው። እኩል እኩል እንዲሆን ነው። አንዱ እንዳይበዛ አንዱ እንዳያንስ። እዚህ ጋር ደግሞ መዝረክረክ ስለሌለበት ጸዳ ማድረግ ግድ ይላል። እዚህ ጋር ደግሞ እንዲያምር ቅርጽ እንዲያወጣልን እንትን እያደረኩት ነው። ብትንትን እንዳይል ሰብሰብ አድርጎ ያማረ እንዲሆን እንደዚህ እንጠቀማለን ማለት ነው። ሰብሰብ አደረገው። አሁን ያ ብትንትን ያለውን አሪፍ አድርገው ማለት ነው። ትንሽ ያነሰው ስለመሰለኝ ነው እኩል እንዲሆን። የአማረ ቅርጽ ይዞ እንዲወጣ ነው የደጋገምኩት። ቆንጆ ቅርጽ ይዞ እንዲወጣ። አሁን የዛ ስላለቀ ስኳር እናቀልጣለን። እዚህ ጋር ሹገር ስሬፕ ለየትኛውም ኬክ መሆን ይችላል። ውሃ ተጠቅም ያለው አንድ በዚህ አንድ ተኩል፣ ስኳሩ 2። ለሁሉም ለበስቡሳ ይሆናል፣ ለጌማት ይሆናል ይሄ ማለት ነው። እና ለጌማትም ለበስቡሳም ይሆናል ይሄ ሹገር ስሪፕ፣ ወይም ደግሞ እነሱ ሽራ ነው የሚሉት። ሽራ ነው የሚሉት። እና አንዳንድ ሰው ሄል ይጨምራል እንዲህ በፍሬ ማለት ነው። እኔ ሄል ሳይሆን ሎሚ፣ ግማሽ ሎሚ እና ቀረፋ፣ አንድ ቀረፋ ጨምርበታለሁ። ሎሚውን ማጥለያ አድርጌ ግማሽ ሎሚ ጨመቅ አደርግበታለሁ ማለት ነው። ቆንጆ ነው። እንዲህ ስኳር ይሄን ስንሰራ ሽራ ወይም ሹገር ስሪፕ እሱን ስንሰራ ሎሚ መጠቀም አሪፍ ነው ማለት ነው። የቀረፋ አንድ ፍሬ ተጠቀምኩ። እሱም ቆንጆ ሽታ አለው ማለት ነው። አሪፍ የሆነ ደስ የሚል ሽታ ነው። ቢቆይ ራሱ ምንም አይሆንም፣ አይበላሽም። ለምን አመት አይሆንም፣ አይበላሽም። በእርግጥ ቶሎ ቶሎ ከተጠቀምን ወዲያው ያልቃል። እና ለ10 ደቂቃ ነው ያንተከተኩት። ጋዙን ቀነስ አድርጌ ለ10 ደቂቃ እንተክትኬዋለሁ ማለት ነው። ከዛ በላይ ብዙ አልቆየም፣ 10 ደቂቃ በቃ። አሁን ደግሞ ከኦቨን ውስጥ ወጥቶ መጥተዋል እዚህ ማለት ነው። ኦቨን ውስጥ ገብቶ ነበር። የራሱ ክሬም ነው ይሄ ክሬሙ የራሱ እና ይሄን ክሬሙን የራሱ በራሱ የተዘጋጀ ክሬም ነው። ታሽጎ የሚሸጥ ነው። በቤትም ማዘጋጀት ይቻላል በነገራችን ላይ። አሁን እዚህ ጋር ስላለ እሱን ተጠቅሜያለሁ።
5 ደቂቃ ብቻ ነው ኦቨን ውስጥ ያቆየሁት። ኦቨኑን አገልኩት መጀመሪያ 10 ደቂቃ፣ 5 ደቂቃ ብቻ ነው ኦቨን ውስጥ ያቆየሁት። ምክንያቱም አሁንም ድጋሚ ኦቨን ውስጥ ይገባል። ክሬሙን ካደረግን በኋላ ከላይ ያን የተረፈን እንጠቀማለን። ከዛ በኋላም 10 ደቂቃ ነው የምናቆየው እንጂ ረጅም ሰዓት አይፈልግም። ከላይ ቅድም ያዘጋጀሁት የተረፈለ እሱን ከላይ እጠቀማለሁ ማለት ነው። ክሬሙ ክፍተት ባይኖረው ጥሩ ነው። ክፍተት ሲኖረው ወደ ላይ የመውጣት ባህሪ ስላለው ኦቨን ውስጥ ስንከተው በኋላ እሱን አሁን እንደቀደሙ ተናናን በእጃችን ትንሽ ጫን ጫን ነው የምናደርገው፣ ምክንያቱም ክሬሙ ስላለ። አሁንም ወደ ኦቨን ውስጥ ከዛ እንመለስ። ይህን ይመስላል። መግቢያው ላይ አይተነዋል። የሰራት ሹገር ስሪፕ ለሚፈልግ ሰው ከጎን እያደረግን እናቀርባለን። የሚፈልግ ይጠቀማል።